በዚህ በሁለተኛው تعليم تلاوة القرآن الكريم بتبالو تمرت ሁለተኛው ክፍል የምናየው الحروف المقطعة في القرآن الكريم በተከበረው ቁርአን ውስጥ ያሉት የሚገኙትን ምህጻረ ቃላት والله أعلم بمراده በዚህ ምን ለማለት እንደተፈለገ አላህ ነው የሚያውቀው ብለው ሙፈሲሮች አስተያየት የሚሰጡባቸው ምህጻረ ቃላትን እናያለን انظروا للشاشة ወደ ስክሪኑ እንመልከት የመጀመሪያው ምህጻረ ቃል አሊፍን ላምንና ሚምን ይዟል አሊፍን ላምንና ሚምን ይዟል ከላምና ከሚም በኋላ ከላምና ከሚም በላይ ከተቀምጧል እንዴት ብለን እናነባለን አሊፍ ላም ሚም አሊፍ ላም ሚም አሊፍ ላም ሚም ብለን እናነባለን ሁለተኛው ምህጻረ ቃል አሊፍን ላምን ሚምንና ሷድን አዝሏል አሊፍ ላም ሚምንና ሷድን አዝሏል ከአሊፍ በስተቀር ላም ላይ ሚም ላይ ሷድ ላይ የመድ ወይንም የማርዘሚያ ምልክት ተቀምጧል ስለዚህ ምን ብለን እናነባለን ألف لام ميم صاد ألف لام ميم صاد ألف لام ميم صاد بلنا ننبال ሶስተኛው ምህጻረ ቃል አሊፍን ላምን ሚምንና ራን ይዟል አሊፍን ላምን ሚምንና ራን ይዟል ከመጀመሪያው አሊፍና ከመጨረሻው ራ በስተቀር ላምና ሚም ከበላያቸው የማርዘሚያ ምልክትን አዝለዋል የመድ ምልክትን አዝለዋል እና እንዴት ብለን እናነባለን هكذا ألف لام ميم را ألف لام ميم را ألف لام ميم را بلن إننا بالن ሶስተኛው ምህጻረ ቃል ካፍን ሃን ያን አይንና ሷድን ይዟል ካፍ ሃ ያ አይንና ሷድን ይዟል ከሃና ከያ በስተቀር ያሉት ፊደላት ካፍ አይንና ሷድ ከበላያቸው የመድን የማርዘሚያን ምልክት አዝለዋልና እናረዝማቸዋለን ይሄ በሱረቱ መርየም መጀመሪያ ላይ ያለ አንቀጽ ነው እንዴት ብለን እናነባለን ካፍ ሃ ያ አይን ሷድ የማይሳቡትን ሃያ ብለን ሳናረዝም እናነባለን كاف ها يا عين صاد كاف ها يا عين صاد بلنا نبالن قتلوا ያለው ምህጻረ ቃል ጣና ሲንን አዝሏል ጣ የማርዘሚያ ምልክት የለውም ሲን ከበላዩ የመድ ወይንም የማርዘሚያ ምልክት አለው ስለዚህ ሲንን እንስበዋለን እንዴት ብለን እናነባለን ጣሲን
ጣሲን ጣሲን ብለን እናነባለን። ቀጥሎ ያለው ምህጻረ ቃል ጣን ሲንንና ሚምን አዝሏል። ጣን ሲንንና ሚምን አዝሏል። ከጣ በስተቀር ያሉት ሲንና ሚም ከበላያቸው የመድ ምልክት ተቀምጦባቸዋል። እንዴት ብለን እናነባለን? ጣሲም ሚም የሲን ኑን ሚም ውስጥ ይጨፈለቃል። የሲን ን የሚለው የመጨረሻው ድምጽ ሚም ውስጥ ይደበቃል፣ ይጨፈለቃል ከሚም ጋር። ጣሲም ሚም ጣሲም ሚም ብለን እናነባለን። ቀጥሎ ያለው ምህጻረ ቃል ያና ሲንን ይዟል። ያ የማርዘሚያ ምልክት አልተቀመጠበትም፣ ሲን ግን የማርዘሚያ ምልክት አለው። እንዴት ብለን እናነባለን? ያሲን 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 ብለን እናነባለን። የሚቀጥለው ምህጻረ ቃል አሊፍን ላምንና ራን አዝሏል። ከመጀመሪያው ፊደል ከአሊፍና ከመጨረሻው ፊደል ከራ በስተቀር ያለው መሃል ላይ ያለው የላም ፊደል የመድን ወይንም የማርዘሚያ ምልክትን አዝሏልና እሱን ብቻ እንስባለን። እንዴት ብለን እናነባለን? አሊፍ ላም ራ አሊፍ ላም ራ አሊፍ ላም ራ ብለን እናነባለን። ቀጥሎ ያለው ምህጻረ ቃል አንድ ፊደል ብቻ ነው የያዘው። ቃፍን ባይሆን ከቃፍ ከበስተላይዋ በኩል የመድ ወይንም የማርዘሚያ ምልክት ስለተቀመጠበት ቃፍን አርዝመን እናነባለን። ይሄ በሱረቱ ቃፍ መጀመሪያ ላይ ያለ አንቀጽ ነው። ቃፍ ቃፍ والقرآن المجيد قاف والقرآن المجيد ብለና ነባለን። ቀጥሎ ያለው ምህጻረ ቃል እንደምትመለከቱት አንድ ፊደል ብቻ የያዘ ነው። ሷድን የያዘ ነው። አሁንም ሷድ ከበስተላዩ የማርዘሚያ ምልክት አለው። ስለዚህ እንዴት ብለን እናነባለን? ሷ ልክ እንደ ፉጨት ምላሳችንን አስፍተን ከላይኛው ላንቃ ጋር በማጋጨት እንደ ፉጨት አይነት አስ ብለን ሷድ 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 ብለን እናነባለን። የሚቀጥለው ምህጻረ
ቃል